ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ይጠቅማል ያልኩትን ሐሳብ ይዤ መጥቻለሁ። ዛሬ ትኩረት የምናደርገው ስለ ጡት ካንሰር ነው። ሁሌም ቢሆን ለእናንተ ይጠቅማል ያልኩትን ሐሳብ ወደ እናንተ ይዤ እመጣለሁ። እናንተም ደግሞ ከጎኔ ሆናችሁ ሁሌም ታበረታቱኛላችሁ። ለዚህም እጅግ በጣም አመሰግናለሁኝ። ዛሬም ይሄን ሐሳብ ስትሰሙ ላይክ፣ ኮሜንት፣ ሼር ማድረጋችሁን አትርሱ። አዲስ አድማጮቼ ደግሞ ሰብስክራይብ አድርጉ። እንዲሁም ደግሞ የደውል ምልክቱን በመጫን ሁሌም የምሰራው ስራ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እስከ ፕሮግራም የመጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ያው ዛሬ ትኩረት የምናደርገው የጡት ካንሰር ላይ ነው። ብዙዎቻችሁ እዚህ ርዕስ ላይ እንድናወራ ጠይቃችሁ ነበር በተለያየ ወቅት ላይ። ስለዚህ ዛሬ ትኩረት የምናደርገው እዚህ ላይ ነው ማለት ነው። የጡት ካንሰር በአብዛኛው በሴቶች ላይ የሚከሰት ነው። ወንዶችንም ግን የሚያጠቃ የካንሰር አይነት ነው ማለት ነው። ካንሰር ከ100 በላይ የሚሆኑ የተለያዩ ህመም አይነቶች አጠቃላይ መጠሪያ ስም ነው። በሽታው ከሌሎች በሽታ ተለይቶ የሚታወቀው ከቁጥጥር ውጪ በሆነ ሁኔታ ማደጉና ሌሎች አካላትንም በአጭር ጊዜ ውስጥ ለመውረድ በመቻሉ ነው ማለት ነው። የጡት ካንሰርም በቅድሚያ በጡት ላይ ይከሰታል። በሽታው በአጭር ጊዜ ወደ ሌሎች የሰውነት ክፍሎች በመዛመት የከፋ ችግር ሊያስከትል የሚችል በሽታ ነው ማለት ነው። ጡት በተፈጥሮ በውስጡ ወተት ለማመንጨት የሚያስችሉ በርካታ ከረጢቶች መሰል ነገሮች እንዲሁም ደግሞ እነዚህን ከጡት ጫፍ ጋር የሚያገናኙ ቱቦዎች አሉ። እነዚህ ቱቦዎች በእርግዝና ወቅት ወተት ለማመንጨት ትልቅ ሚና የሚጫወቱ ናቸው። የጡት ካንሰር በአብዛኛው ማደግ የሚጀምረው በእነዚህ ቱቦዎች ውስጥ ነው። የጡት ካንሰር ተፈጠረ የሚባለው አንድ ጤነኛ ያልሆነ ህዋስ በሰውነት ውስጥ ተፈጥሮ ከገደብ በላይ መራባት ሲጀምር ነው ማለት ነው። የተራባው ህዋስም በጊዜ ሂደት ጤነኛ የነበሩ ሌሎች የሰውነት ክፍሎች ህብረ ህዋሳት በማጥቃት በሽተኛ ያደርጋቸዋል ማለት ነው። ታዲያ አሁን ጥያቄው ለጡት ካንሰር የሚጋለጡት እነማን ናቸው የሚለው ሐሳብ ነው። የጡት ካንሰር በብዛት ያው ሴቶችን የሚያጠቃ በሽታ ነው እና ታዲያ በጣም የበለጠ ለበሽታው ተጋላጭ የሆኑ ታዲያ እነማን ናቸው ካልን ደግሞ እድሜያቸው ከ40 ዓመት በላይ የሆኑ እንዲሁም በዘራረግ በጡት ካንሰር የተያዘ ቤተሰብ ያላቸው፣ ካንሰር ያልሆኑ ሌሎች የጡት በሽታዎችም አጋጥሟቸው ከነበረ፣ እንዲሁም የአልኮል መጠጥ የሚያበዙ፣ የወር አበባ ቀድሞ በልጅነታቸው ያዩ፣ ከ30 ዓመት በላይ ልጅ የሚወልዱ ወይም ደግሞ ከነጭራሹ የማይወልዱም፣ ከሚገባው እድሜ በላይ ደግሞ ዘግይተው ያረጡ፣ ጤናማ ያልሆነ አመጋገብ የሚያዘወትሩና ከመጠን ያለፈ ውፍረት ያላቸው ሰዎች፣ ሌላው በተጨማሪ ደግሞ በከፍተኛ ጨረር ውስጥ ያለምንም መከላከያ የሚሰሩ ሰዎች ማለት ነው። እነዚህ ሰዎች በተለየ ተጋላጭ የመሆን እድል አላቸው ማለት ነው። ሌላው ደግሞ የሚነሳው ጥያቄ የጡት ካንሰር ምልክቶቹ ምንድን ናቸው ነው። ያው እንደሚታወቀው የጡት ካንሰር ህመምም ሆነ ምልክቶቹ የሚታዩ አይደሉም። ግን ያው ምልክት አለው። ምልክቱን ቀድሞ ማወቃችን ቶሎ ወደ ምርመራ በመሄድ ሕክምና ለማድረግ እና ህይወትን ለመታደግ ያስችላል እና አብዛኞቹ የጡት እብጠቶች ካንሰር ባይሆኑም ዋናው የጡት ካንሰር ምልክት ግን በጡት ላይ የሚከሰት ጠጣር እብጠት ሲሆን ሌላው ደግሞ ምንድነው ከጡት ጫፍ ደም የቀላቀለ ፈሳሽ ሲኖር፣ ከዚህም በተጨማሪ በጡት አካባቢና በብብት ውስጥ እብጠት መከሰትና ሙቀት ያለው ሲሆን፣ የጡት ቆዳ መሸብሸብ እንዲሁም ደግሞ ወደ ውስጥ መሰርጎድ፣ እነዚህ ምልክቶች ሲኖሩ የጡት ካንሰር ምልክት ሊሆን ይችላል ማለት ነው። የጡት ካንሰር ተሰራጭቶ ወደ ሌላ የሰውነት አካል ከመድረሱና ከመዛባቱ በፊት ከተደረሰበት ሙሉ በሙሉ ሊድን የሚችል በሽታ ነው። የማሞግራም ምርመራ ማድረግ። ይህ ምርመራ ጡትን ራጅ በማንሳት የሚደረግ የምርመራ ዘዴ ሲሆን አስተማማኝ የጡት ካንሰር ምርመራ ዘዴ ነው። ማንኛውም ሴት ከ40 ዓመት እድሜ በላይ ከሆነች በየአመቱ ይሄ ምርመራ ብታደርግ ጥሩ ነው። ሌላው ደግሞ ከ20 እስከ 40 ዓመት ያሉት ደግሞ
በየ3 ዓመቱ ይሄ ምርመራ ቢያደርጉ ተመራጭ ነው ማለት ነው። በቤት ውስጥ የራስ ጡትን በራስ የመመርመሪያ ዘዴ መመርመር ይቻላል። በመስታወት ፊት በመቆም ከወገብ በላይ በማውለቅ እጅን ጎን ላይ በማድረግ ቀጥ ብሎ በመቆም በሁለቱም ጡቶች ላይ ያሉትን ለውጦች መከታተል ይቻላል። የጡቶች ጫፎች የሰረጎዱ በተለየ መልኩ ደግሞ ከቀሉ ሁለቱ ጡቶች ካላቸው የተፈጥሮ ልዩነት በስተቀር ሌላ የመጠንም ሆነ የቅርጽ ልዩነት እንዲሁም የጓጎለ እብጠት እንዳላቸው ማየት ይቻላል። ሁለቱንም እጆች ደግሞ በጭንቅላት ትክክል ከፍ አድርጎ በመያዝ ከላይ የተዘረዘሩትን አይነት ተመሳሳይ ችግሮች እንዳሉ ማስተዋል ይቻላል ማለት ነው። አንደኛውን እጅ ከጭንቅላት በላይ ከፍ በማድረግና በሌላኛው እጅ ደግሞ በተቃራኒ ያለውን ጡት በመዳሰስ እብጠት ወይም ለየት ያለ ነገር መኖሩን ማረጋገጥ፣ በጀርባ በመተኛት አንደኛውን እጅ በመንተራስ በሌላኛው እጅ በተቃራኒው ያለውን ጡት በመጀመሪያ ዙሪያውን ቀጥሎ ደግሞ የላይኛውን ክፍል በመዳሰስ እንዲሁም ብብት ውስጥ በመግባትና በመዳሰስ የጓጉለ ነገርና እብጠት መኖሩን መመርመር። ሌላው ደግሞ የጡቶችን ጫፍ በማለብ ደም ወይም ያልተጠበቀ ሌላ ፈሳሽ መኖሩን ማየት ያስፈልጋል ማለት ነው። በዚህ መንገድ ቤት ውስጥም ክትትል ማድረግ እንዲሁም ደግሞ ምርመራ ማድረግ ይቻላል ማለት ነው። ውድ የቻናሌ ቤተሰቦች ዛሬ በጣም ጥሩ ሀሳብ ላይ ነው ትኩረት ያደረግነው። ሁላችንም ቢሆን ለጤናችን ቅድሚያ መስጠት ይኖርብናል። በተለይ ሴቶች ሁሌም ቢሆን ትኩረት አድርገው ቤት ውስጥም የሚደረገውን ምርመራ ጡት ላይ ማለት ነው በማድረግ ሌላው ደግሞ ሕክምና ቦታን በመሄድ ምርመራ በማድረግ ጤንነታችንን መጠበቅ ይቻላል ማለት ነው። ቀጣይም እንዲሁ ለኛ ይጠቅማሉ ያልኩትን ሀሳብ ይዤ እመጣለሁኝ። በቀጣይ በሌላ ሀሳብ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ባይ ባይ።